መላኩ ሁላችንም በሌላ አገልግሎት በተለያየ ቦታ የምናውቃቸው መምህራችን ናቸው። በሁለቱም በሀገራችን ነባር ቋንቋዎች ታላላቅ ቋንቋዎች በአማርኛም በኦሮምኛም ሰፊ ትምህርት ያስተምሩናልና በብፁዕ አባታችን መልካም ፍቃድ ተጋብዘዋል። መምህራችን ያስተምሩናል። አምላካችን እግዚአብሔር ምስጢሩን ጥበቡን ለመምህራችን ይግለጽላቸው። ለእኔና ለእናንተ ደግሞ ሰሚ ጆሮ አስተዋይ ልቦና የቅዱሳን አምላካችን እግዚአብሔር ሁላችንን እያደለን ወደ መምህራችን እንግዲህ ካለችን ሰዓት አንፃር አጠር መጠን አድርገን ይህንን ታላቅ ህንፃ የመጨረሻው በዓላችን ነው። ይሄ የዛሬው በዓል ህንፃው ለምርቃት የምንገናኘው ግንቦት ስለሆነ ለዛ ለግንቦት ለመዘጋጀት ሁላችንም ዛሬ የምንረባረብበት ስጦታ የምንሰጥበት እጃችንን የምንዘረጋበት በዓል ስለሆነ ሁላችንም ወደዛ ከመሄዳችን አስቀድመን ወንጌል መማር ስላለብን የሁላችንም ህይወት ወንጌል ነውና ወደ እግዚአብሔር የምንቀርብበት ወንጌል ነውና እግዚአብሔርን የምናዳምጥበት ወንጌል ነውና ወደ እግዚአብሔር የምንሰበሰብበት ወንጌል ነውና ቃሉን እንሰማለን። ለመምህራችን ምስጢሩን ጥበቡን ይግለጽላቸው። ለእኔና ለእናንተ ደግሞ ሰሚ ጆሮ አስተዋይ ልቦና የቅዱሳን አምላካችን እግዚአብሔር ለሁላችን ይርዳን። ሁላችንም በተረጋጋ መንፈስ ትምህርቱን እንድንማማር አምላካችን እግዚአብሔር ሁላችን ይርዳን። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከሚልማ ከመፍሎን ሁሉ ዋቀጠቆ ሊአመና በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ በሚሆን እናምናለን። አሜን። ብፁዕ አባታችን ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ቅድስት ቡራኬው በእኛ በሕዝበ ክርስቲያን ላይ ለዘላለሙ ጸንታ ትኑር። ስለዚህ ቅድስት ስለሆነች ቡራኬና በረከት እግዚአብሔር ስሙ የተመሰገነ ይሁን። ከፍ ባለ ድንታ እግዚአብሔርን አመስግኑ። ክቡር አባታችን መጋቤ ምስጢር አስራት ተሾመ የሀገረ ስብከቱ ሂሳብና በጀት መምሪያ ክፍል ኃላፊ፣ ክቡር አባታችን መላከ ሰላም ጌታውን አሸናፊ የሀገረ ስብከቱ ቅርሳ ቅርስ ክፍል ኃላፊና የቅዱስ እግዚአብሔር አብ ቤተክርስቲያን አስተዳዳሪ፣ ክቡር አባታችን ሊቀ ምሁራን ከነፈርግ ተሾመ የቅድስት ልደታ መንበረ ጳጳስ የልደታ ቤተክርስቲያን አስተዳዳሪ፣ ክቡር አባታችን መላከ ብርሃን ቀሲስ ፍቅሩ ታደሰ የዚህ ታላቅ ደብር አስተዳዳሪ፣ ሊቃውንተ ቤተክርስቲያን የምትሆኑ አይንተ እግዚአብሔር ካህናት፣ አባቶች፣ ወንድሞች፣ ዲያቆናት፣ አባቶቼ፣ እናቶቼ፣ እህቶችና ወንድሞች ይህንን በዓል ለማክበር በዚህ ቅዱስ ስፍራ የተሰበሰባችሁ የተዋሕዶ ልጆች የመልአኩ የቅዱስ ሚካኤል ወዳጆች በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? አከሜን ጉሪተኒ እንደምን ለዚህ ሰዓት በቃችሁ? የረዳን ያገዘን የጠበቀን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እልል በሉና እግዚአብሔርን አመስግኑ። በገጌሰን ሊሉ ጉዳዋ ቀዩን ገለቴ ይፈታ ኤጉምሰ ሳፊን ተኑ ኤጌ ሶረ ሳፊን ተኑ ሶሬ ዋቅኔ አቦተ ኬኛ ገለኒ መቃሳቴ ባተው ሊሉ ጉዳዋ ቀዩን ገለቴ ይፈታ። እንደ እግዚአብሔር እንደ አምላካችን መልካም ፈቃድ ባሉን ጥቂት ደቂቃዎች እግዚአብሔር ያስተምራል፣ እግዚአብሔር ይናገራል። እሱ ቅዱስ በሆነው ቃሉ እንዲያስተምረን እንዲመክረን የእሱ መልካምና ቅዱስ ፈቃድ ይሁንልን። ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ሜሰገሌ ኬሰን ስሪት ወልካሳቴ ገርጋራ ኬሰን ጀቢነ ኬሰን ኡልፍነ ኬሰን በረጅሬኛ ጉቱ ከንሲኑ ወጅን ቱሪ ኤርገማ ዋቀዮ ሚካኤልን አከስ ጄዳ ሚካኤል ጄዳሜ ነገርጋሩ ኡፌ ተናገሩ እስኪ። በዘመን ሁሉ የረዳንን ያገዘንን ያሳደገንን ቅዱስ የሆነውን መልአክ ቅዱስ ሚካኤል በሉ እስኪ። ሊረዳኝ መጣ።
ስለ ቃሉ የቃሉ ባለቤት እግዚአብሔር ስሙ የተመሰገነ ይሁን። ይህ ቃል ወገኖቼ ስለ ቅዱሳን መላእክት አገልግሎት የሚናገር፣ ስለ ቅዱሳን መላእክት ተራዳኢነት የሚናገር፣ የቅዱሳን መላእክትን ክብር ከፍ የሚያደርግ ቃል ነው። በዚህ ቃል መሰረት ቅዱሳንን መላእክቱን እግዚአብሔር ሲፈጥራቸው እንዲህ ላለው አገልግሎት እንዲራዱ፣ እንዲያግዙ፣ ጸሎታችንን ቅድመ እግዚአብሔር እንዲያደርሱ፣ የእግዚአብሔርን መልስ ደግሞ ወደኛ እንዲያመጡ፣ እንባን ከዓይናችን ላይ እንዲያብሱ፣ በመንገዳችን ሁሉ ደግሞ እንዲጠብቁን፣ በቅድስናና በሃይማኖት እንድንጸና የሚያደርጉ ናቸው። መላእክት እንዲህ ላለው አገልግሎት ተፈጥረዋል። እንዲህ ላለው አገልግሎት እግዚአብሔር ከእሳትና ከንፋስ አበጅቷቸዋል። የሚላኩ ናቸው። ከእግዚአብሔር ዘንድ ተልከው የሚመጡ ኤርገሞኒ ዋቀዮ ከሮሪ ዋቀዮ ሊሳን ኢትኡሜ ፌዲን ዋቀዮ ሊሳን ኢትኡሜ ጋፈ ኢላሉ ተጃጅላ ከናፍ ከን ኤርገመን ዋቀዮ ቢራ ከደና ኬኛ ገረ ሰሚtti kan ol baasan deebii waaqayyo biraa kan fidane ergamoonni qulqullaa'oo araarsummaadhaaf namaa fi waaqayyoo gidduutti kan ergaman, caba namootaa kan suuqan, imimmaan ija namaarraa kan haxa'ani, bara namootaa hundumaa duukaa deemanii kan tajaajilan, kan gargaaran, yeroo rakkinaa namootaaf aarifatanii kan qaban ergamoonni waaqayyo akka abidda laboobaa abidda kan uffatan, akka qilleensaa immoo kan ariifatan ergamoonni waaqayyo. Kanaaf waaqayyoon isaan uume. Uumamni ergamoota addadha. Namni dadhabaa waan ta'eef akka gargaaramu, namni laafaa waan ta'eef akka cimu, amantaa jabaa akka qabaatu, jireenya waaqayyo wajjin qabuun akka gargaaramuuf waaqayyoon ergamoota isaa uume, ofii isaa fi nama gidduu kaa'eera። እንዲህ ባለው አገልግሎት በእግዚአብሔርና በሰው መካከል እንዲሆኑ እንዲያገለግሉ እግዚአብሔር እኚህ ቅዱሳን መላእክት ፈጥሯል። ለሰው ልጆች በእያንዳንዳችን ወገኖቼ ጠባቂ መልአክ አለን። በሄድንበት ቦታ የሚሄዱ ጠባቂ መልአክ፣ ባረፍንበት ቦታ ሁሉ የሚያርፉ የእግዚአብሔር መላእክት፣ ደግሞ ካሰብንበት ቦታ እንድንደርስ፣ ከመከራ እንድንጠበቅ፣ ከፈተና እንድንጠበቅ ወገኖቼ መላእክት እኛን ለማዳን በዙሪያችን ሰፍረዋል። ለዚህ ነው መዝሙረኛው በመዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል አለ። ኤርገማኒ ዋቀዮ ነሞተ ዋቀዮን ሶዳተን ቢረቲ ኒቁበተ ኒቡፈታ ጀዳ ማሊፍ ቁበተ ማሊፍ ገረ ነሞተ ዋቀዮ ሶዳተን ዱፈ yoo jenne fayyisuudhaaf ያድናቸዋል ተብሎ ተጽፏል። በዙሪያችን ሊያድኑን የእግዚአብሔር መላእክት አሉ። በዙሪያችን የማይቆጠሩ አእላፋት መላእክት አሉ ወገኖቼ። ተመልክታችሁ ከሆነ በመጽሐፍ ነቢዩ ታላቁ ኤልያስ በተራራው አናት ላይ እያለ የሶርያ ወታደሮች ኤልሳን ለመያዝ ሲመጡ ያ አገልጋዩ ጊያዝ የተባለ ከተራራው በታች ሲመለከት ሰራዊቶቹን አይቶ ደነገጠ፣ ፈራ። መምህሬ ሆይ ከዚህ ቦታ እንሂድ እንሽሽ አለ። ኮቱ ሀዴሲኒ ያበርሲሳኮ ኤልያሲኒ ኩኖራያኒ ሞቲ ሶርያ ገረ ኬኛቲ ዱፋ ጅራ ከናፉ አመኑ በሌሱናፊ ቆጳኒሩ ኮቱ ሀካኑ ሀዴሲኑ ጀዴ ገሩ ናኖ ሳኒ ኤርገሞኒ ኩማተማን ኪትላኒ ለኮፍኔ መርሰኒ ኤልሳ ኤጋ ቱረኒ ከቁጥር የበዙ የማይቆጠሩ አእላፋት መላእክት ግን ወገኖቼ በዛ በእግዚአብሔር ነቢይ ዙሪያ ሰፍረው ነበረ። እንዲህ ተብሎ ተጽፏል፣ በእውነት ከኛ ጋራ ያሉት ከነሱ ጋራ ካሉት ይበልጣል አለ። ለአንድ የእግዚአብሔር ነቢይ መላእክትን እንደዚህ በዙሪያው ካፈሰሰ፣ ስጋው በሚቆረስበት በዚህ ስፍራ፣ ደሙ በሚፈስበት በዚህ አጸድ ውስጥ፣ እንዲህ ሊቀ ጳጳሱ ባሉበት በተቀደሰ ስፍራ አእላፋት መላእክት ከበውናል። ክብር ምስጋና ለእግዚአብሔር ይሁን። አመስግነው። ኩሎ ኤርገሞኒ ዋቀዮ ናኖ ኬኛ መርሰኒ ጅሩ ኑ ኤጉዳፍ ኑ ፈይሱዳፍ ቢርመዱ ኑ ባሱዳፍ humna hafuura seexanaarraa bilisa nu baasuudhaaf, warra nu waraanarraa maatiiwwan waaqayyo bilisa nu baasuudhaaf iddoo qulqullummaa kanatti ergamoonni waaqayyo nu marsaniiru.
ልዩነቱ እንደ ኤልሳዕ ማየትና ማመንና እንደ ጊያዛን ማየት መቻል ነው። ያላየው እሸሻለሁ ይላል። የመላእክቱን ጣዕም ያወቀ የመላእክቱን ጥበቃ ያወቀ ግን ወገኖቼ እግዚአብሔር መላእክቱን በዙሪያ ያስፍሯል ይላል። ዛሬም በዚህ ጉባኤ እኚህን መላእክት ያየ ሚካኤልን ያየ ገብርኤልን ያየ ወገኖቼ ከዚህ ቤት አልወጣም ይላል። ከዚህ ጉባኤ አልሄድም ይላል። ከዚህ ንብረት አልለይም ይላል። መላእክት የሌሉበት ቦታ የለም ወገኖቼ። መጽሐፍ ቅዱስ በሁለት መጽሐፍ ብቻ ነው ስለ መላእክት የማያወራው። ኩታ ለመከሰት ኪታብ ሊቁልቁሉን ዋይ እርገሞታ ከኒና ሶፍኔ ካንገሩ ሁንዱ መረቲ ዋይ እርገሞታ ዱበተሜራ ጫፈሜራ አዱኛን ኩን ዋቀዮን ኤርገሞታ መሌ ሰንቢስን ኤርገሞታ መሌ ታውን ደንዴሱ። በእያንዳንዱ ሰው ሕይወት ውስጥ መላእክት ነበሩ። በእያንዳንዱ ቅዱሳን ሕይወት ውስጥ መላእክት ነበሩ። በክርስቶስ ከሰማይ መጥቶ በፈጸመው ተልእኮ መላእክት ነበሩ። ምስራችን ለዓለም ያወራው መልአክ ነው። ያገለግለው የነበረው መልአክ ነው። ተሰቅሎ ኢየሱስ ክርስቶስ በሕማም ሆኖ በመከራ ሆኖ እነ ገብርኤል እነ ሚካኤል በሰማይ ሆኖ ተጨንቀው ክንፎቻቸውን እየጋረዱ ፊቱን ማየት የማይችሉት እሳት የለበሰውን አምላክ መንበሩ እሳት የሆነ ዙፋኑ እሳት የሆነ ፊቱ እሳት የሆነ አምላካቸውን በጥፊ ሲመታ አይተው ሲቆስል አይተው ሲገማ አይተው ወገኖቼ ገብርኤል ሰይፉን ወደ መሬት ወርውሯል። መላእክት የሌሉበት ቦታ የለም። ከዚህ ሁሉ ነገር በኋላ እግዚአብሔር ተመልሶ ሲመጣ አእላፋት መላእክት አጅበውት ይመጣሉ። ደግሞ እኔና እናንተ ወደ ሰማይ ከሄድን በኋላ የምንኖረው ከመላእክት ጋር ነው። በምስጋና የምንኖርበት ጊዜ አለ። ለዘላለም በእረፍት የምንኖርበት ጊዜ አለ። ለዘላለም ብርሃን ለብሰን የምንኖርበት ጊዜ አለ። መላእክት የሌሉበት ቦታ የለም። ዛሬ መጽሐፍ እንደሚነግረን እስራኤል ለ430 ዓመት በባርነት ነበር። ኢላላ በከ ኤርገሞኒ ዋቀዮ እንጅሬ በከ ኤርገሞኒ ዋቀዮ ነርገምኔ እንጅረኒ ነሞኒ ዋዬ ሴጣና ዋን ባየ ጀዱ ሴጣና ፋርፈና ቀቡ ኢረጀዴራ ነራዴሲ ነቲን ስቂኒ ሲቱፈዴራ ጀዱ ኤርገማ ዋቀዮ ጋፈ ገለቴፈሙ ገሩ አፋን ሳኒ ወሪ ቀበሙ ጅሩ ኪታብኒ ኤርገሞተ ዋቀዮቲን ጫፈተ ኤርገሞተ ቁልቁላa'e ulfina isaanii kan dubbatuun hanguutameedha. Ilaala seexanni addunyaa kana hundumarra naanna'ee fuula Waaqayyoo dhaabbatee jedha. Macaafa Iyyoob gaafa dubbisnu boqonnaa tokko fuula Waaqayyoo dhaabbatee eessaa dhufte gaafa jedhu Waaqayyooni kun addunyaa mara naanna'ee jedhe. Seexanni yoo addunyaa mararra naanna'e ergamaa Waaqayyoo qulqulluun Mikaa'el addunyaa mararra deemee akka nu eegne addunyaa mararra deemee akka nu gargaarre maaltu sadoo wagalanni fulfinni ergamaa Waaqayyoo Mikaa'el faatuullee dhangalateeffadha. አንድ ሰይጣን እንግዲህ ዓለምን ዞሮ በእግዚአብሔር ፊት የሚቆም ከሆነ በምዕራብም በምስራቅም በደቡብም ያለውን ሁሉ የሚፈትን ከሆነ መልአኩ ከሰይጣኑ በላይ በሁሉ ስፍራ ተገኝቶ የማይረዳበት በሁሉ ስፍራ ተገኝቶ የማያግዝበት በሁሉ ስፍራ ተገኝቶ እንባ የማያብስበት ምን ምክንያት አለ? ለእግዚአብሔር የሚሳነው ነገር የለም። እንዲህ እንዲያደርጉ ፈጥሯቸዋል። ክብር ምስጋና ለቅዱስ ሚካኤል ይሁን። ከናፊ ጉያ ሀራ እስራኤልን ወጋ ዲባ አፉሪ ፊ ሶዶመ ቦዳ ገርቦሜራ ኢተሜራ ኢሚማን ኢሳ ሀርጫሴራ ኢላላ ኡልፊ ዳኢማ ገራቲ ባቱ ዴሱን jechuudha. Mucaa ijoollee ishii lamaanii dhoqqee keessatti garbummaadhaan deessee dhoqqee wajjin walitti bukeessite. Israa'eliin imimmaan Israa'el gara samiitti ol facaafte. Teessoo Ariyaan gubbaa imimmaan kun ol ba'e Waaqayyoon isaan yaadate. Hunda keenya Waaqayyoon waa yaadatu. ልጆቿን ከጭቃ ጋር ረግጣ እምባዋን ወደ ሰማይ ረጨች። ወገኖቼ እግዚአብሔር የእስራኤልን መከራ አየ፣ የእስራኤልን ችግር አየ፣ የእስራኤልን መገዛት አየ። ስለዚህ እምባዋ መልሳ መጣ። ዛሬ ወገኖቼ በእስር ቤት ጭቃ የሚረገጠው ስንት ነው? በችግር ጭቃ የሚረገጠው ስንት ነው? በዘር ጭቃ የሚረገጠው ስንት ነው? እግዚአብሔር ብዙ መከራ አለ። መከራ ሁሉ ይመልከትልን። ችግሩን ሁሉ መድኃኔዓለም ይመልከትልን። መልሳ መጣ። ትወጣላችሁ አላቸው። እምባቱ
ብየ ከነቲ ነፍተኒ መጋላ ከነቲ ነፍተኒ ትወጣላችሁ አለ። እግዚአብሔር ከጨለማ የሚያወጣ አምላክ፣ እግዚአብሔር ከመከራ የሚያወጣ አምላክ። ስለዚህ እንደዚህ አለ በመጽሐፍ እነሆ በፊት መላኬን እሰድዳለሁ አለ። ፉለኬ ዱረቲ ኤርገማኮ ነኔርጋ ጀዴ በፊት መላኬን እሰዳለሁ እንዳታሳዝነው ስሜ በሱ ነውና አለ። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ሚካኤል መጣ መንገዱን እየደለደለ ገደሉን እየሞላ ተራራውንም ደግሞ ሜዳ እያደረገ እየደለደለ እግዚአብሔር መልአክ 600,000 ሕዝብ ማለት ነው። ልብ አድርጉ። እግዚአብሔር የሚሳነው አምላክ የለም ስንል ወገኖቼ እንዲህ ባለው ተአምራት እያየን ነው። ራጂዋን አከናቲ ዋቀዮን ኢላላ ሀርከሳ ኢላላ ሆጂሳ ኢላላ ወንቲ ዋቀዮን ጀጠበ ቡንጅሩ ጀና ኡሩፈ ገሞጂ ሲና ኬሰቲ ነሞተ ኩመጪ ኢበጃ ዋቀዮን ዋዬ ቀለበ ሳኞቶ ያዲ ዋዬ ዱጋቲ ሳኞቶ ያዲ ዋዬ ጉንሰ ሳኞቶ ያዲ ኤርገማ ዋቀዮ ፉንዱረ ዴማ ዲነ ሳኒፍ ሩኩታ አለያ ሳኒፍ ጉታ ቱሉ ድሪርሳ ዋቀዮን ሰበሳ ከራ ኤርገማቲ ገጌሰ ገለኔ ፉልብኒ ዋቀዮ ነፋተው ሚካኤል ከፊት እየቀደመ መንገድ እየደለደለ የሰማዩ ፀሐይ እንዳይበላቸው ደመና እየጋረደ እግዚአብሔር በመልአኩ እጅ ደግሞ እየመገባቸው እያጠጣቸው ጠላትን እየጣለ ወገኖቼ መራ። ሚካኤል ከፊት ሆኖ ወደ ርስት ሀገራቸው ወደ መዳረሻቸው ማርና ወተት ወደምታፈልቃ ከተማ ለፈደማ ፊ አነም ቡርቂሲስቱ ገረከና ቢተዋቀየን ሳንገጌሴ ከፊት ለፊታቸው ምን ቆመ? የኤርትራን ባህር እየቆረጠ መድኃኒዓለም የኢያሪኮን ግንብ እያፈራረሰ ጠላትን አማሌቅን እየገደለ እግዚአብሔር ሕዝቡን ከምድረ ርስት አደረሰ። ክብር ምስጋና ለእግዚአብሔር ይሁን። ዋቀዮን ሰባይሳ ሩፈት ነብስኔ ዋቀዮን ሰበሳ ገሞጂት ነብስኔ ለፈ ገሞጂት ኤርገማ ዋቀዮ ኮቾ ሳጉጌ ዱሜሳን አዱን አከሳኒ ኛኔ cirrachi lafa akka isaan hin gubneefis immoo qabbaneessaa karaa guyyaa torbaa fuuldura deemee isaanii mijeessaa galaana bakka lamatti kutanii Eertiraan akka gamootti dhaabbatee gamoon guguddaan Iyaarikoo inilleedhaan jijjigee Yordaanosin kutanii ergamaan Waaqayyoo isaan geggeessee biyya isaanii nagaan galanii galanni ulfinni Waaqayyoodhaaf haa ta'u. መላእክት እንዲህ ባለው አገልግሎት ያገለግላሉ። ለተቸገረው የሚደርሱ ናቸው። ዛሬ ምንና እናንተ መንገደኞች ነን። ሐረኑቲ ካራደምቶ ተዳ ሐረኑቲ ኢመልቶ ተዳ ወደ ሰማይ የምንጓዝ መንገደኞች ነን። ስለዚህ የመላእክቱ ጥበቃ ከኛ ጋራ ነው። ሚካኤል ከኛ ጋራ ነው። ቅዱስ ገብርኤል ከኛ ጋራ ነው። እስራኤል የወጣ ወገኖቼ ልብ አድርጉ ከአንድ ከጉልበተኛ ከኃያል ጦረኛ ከብርቱ ንጉሥ እጅ ወጥቷል። መድኃኒዓለም እኛን አውጥቶ መላእክቱን ለእኛ የላከልን ከሰይጣን እጅ ከዲያብሎስ እጅ ከመንጋጋው ፈልቅቆ አውጥቶ ነው። ክብር ምስጋና ለእግዚአብሔር ይሁን። ሚካኤል አሁን እየመራ ያለው ከፈርዖን ያመለጠውን አይደለም እያገዘ ያለው ከዲያብሎስ ያመለጠውን እያገዘ ነው። የኤርትራን ባህር የከፈለውን አይደለም ዛሬ የኃጢአታችን ባህር የተከፈለበትን የኢያሪኮ ግንብ የተናደለትን ሕዝብ አይደለም ኃጢአቱ የተናደለትን ሕዝብ ሚካኤል አሁን እየመራ ነው። ሚካኤል እየጠበቀ ነው። ሚካኤል እያማለደ ነው። ሚካኤል እንባ እያበሰ ነው። ሚካኤል ስብራት እየጠገነ ነው። ሚካኤል ከጓዳችን እየሰራ ነው። አረ ምስጋና ለቅዱስ ሚካኤል ይሁን። ይሄ መልአክ አሳደገን። ይሄ መልአክ ጠበቀን በመንገድ ሁሉ። ለዚህ ነው ያዕቆብ ሲናገር እንዲህ ያለው ያዕቆብን የረዱበት አከስጀዴ የሮረኪና ኮ ሁንዱማ ከራፎ ጉባረቲ ከነኤጌ ኤርገማ ዋቀዮ ጀዴ በመንገድ ሁሉ በዘመኔ ሁሉ የጠበቀኝ መልአክ ከክፉ የሰወረኝ መልአክ ከመከራ የሰወረኝ መልአክ ከችግር የሰወረኝ መልአክ አለ። ኤርገማ ዋቀዮ ረኮራ ሀሜኘራ ጊዲራራ ጨበራ ኢሚማሊራ ቦይቸራ በረኮ ሁንደ ነኤጌ አሳዳጊያችን መልአክ ቅዱስ ሚካኤል፣ መጋቢያችን ቅዱስ ሚካኤል፣ የቤታችን ገመና ቅዱስ ሚካኤል
ዋሳችን ቅዱስ ሚካኤል፣ ረዳታችን ቅዱስ ሚካኤል። ዛሬ በምናስበው ታሪክ ውስጥ እኮ ዋስ የሆነ መልአክ ቅዱስ ሚካኤል፣ እኔ አለሁልህ ያለ ቅዱስ ሚካኤል፣ ቴዎስታና ዱራታዎስ የተባሉ ባልና ሚስቶችን ስናስባቸው ሚካኤል እንዴት ዋስ እንደሆናቸው እኮ እናደንቃለን። ዝክሩን እየዘከሩ ክብሩን እያወሩ የሚኖሩ ባልና ሚስቶች መኖርማ እንደዚህ ነው። የሚካኤልን ክብር እየነገሩ ለሚካኤል እየቆሙ ኡልፊ ለሚካኤል ከበጀ ሚካኤል ዱበቻ ሐሳ አባ ወራ ፊሃቲ ወራ ሚካኤል ሚካኤል ጀቻ ጅራተኒ ሚካኤል ሚካኤል እያላችሁ ዘመናችሁ ይበራላችሁ። ሚካኤል ሚካኤል እያላችሁ ጠማማው ይቀናላችሁ። ሚካኤል ሚካኤል እያላችሁ የተበላሹ የተስተካከለላችሁ። ሚካኤል ሚካኤል እያላችሁ ልጆቻችሁ ያደጉላችሁ። ክብር ለሚካኤል ይሁን። በእውነት አመስግኑ መልአኩ ሚካኤል በቤታቸው በኑሯቸው በትዳራቸው ሚካኤል። አንድ ቀን ግን እጃቸው አጠረና የሚያበሉትም የሚያጠጡትም የሚዘክሩትም አጡ። እንግዲህ መልአኩ በመንገድ ይሄንን ሰው አግኝቶ በእውነት እኔ ዋስ ሆናለሁ እንደ ባለጸጋ ሆኖ እንደ ሀብታም መስሎ በሀገሩ እንደ አንድ ገናና ሰው ሆኖ ታይቶ ወደ እገሌ ሂድ አሳ ውሰድ፣ ወደ እገሌ ሂድ በግ ውሰድ፣ ወደ እገሌ ሂድ ስንዴውን ውሰድ ብሎ ተናገረው። ይሄ አባት ሄዶ ማን ዋስ ይሆናል ሲባል ያየውን የለበሰውን ክብሩን አወራ። እሱን ዋስ የምታረግ ከሆነ ሰጥቻለሁ እያሉ ሰጡት። አሳውን ወደ ወንዝ ሄደ ስትወስድ ግን በእውነት ለብቻ ሆነ ሆዱን ትከፍተዋለን። አኖ ዋሲሲታ አሞን ፊነኮ ከመጀኮ ዱበቹን አፋቲ አበቴርታ መንኬ ሚካኤል ሄዳ ጅሬኝኬ ሚካኤል ሄዳ ረከቴ አመ ዝክሪኮ ህንፍቱ ጠቀኑ ዋሲሲታ ኮላ ቶኮ ኤበሉ ብራ midhaan immoo qamadii ebaluu bira qurxummii laga deemtee ebaluu bira fudhadhu anu waasin siitaa maqaa nama kanaa ejjennaa nama kanaa uffannaa nama kanaa ragaa godhatee dhaqee fudhate erga mana isaatii keessummeesse hiyyeessa erga soore zikirii Mikaa'el erga baafate booda dhaqee garaa qurxummii sana gaafa banu warqiin achi keessatti argame. inni karaa gubbaatti argesu mana isaa dhufe kanfali idaake ofirraa baasee galanni fulfinni haa ta'u kun Mikaa'eladha ይህ በመንገዱ ዋስ የሆነ ይህ ዝክሩ እንዲዘከር ያደረገ ክብሩ እንዲነገር ያደረገ ቅዱስ ሚካኤል ነው። ወገኖቼ ምድራችን በቅዱሳን መላእክት ጥበቃ ውስጥ ነው ያለችው። ቤተክርስቲያናችን በቅዱሳን መላእክት ጥበቃ ውስጥ ነው ያለችው። ሚካኤልን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አክብረን እንድንከበር እንዳታሳዝነው ስሜ በሱ ነው እንዳለ ወገኖቼ ሚካኤልን እንዳታሳዝኑ። ሚካኤል ላከስን ትንገድሌ ማክበር ባለብን ልክ እንድናከብር፣ መኖር ባለብን ልክ እንድንኖር፣ መታዘዝ ባለብን ልክ እንድንታዘዝ። ከበረከት የምንደርሰው ስንታዘዝ ነው። ከረድኤት የምንደርሰው እሺ ስንል ነው። እሺ ብሎ እስራኤላውያን ሲመሩ ከሀገራቸው እንደገቡ እኛ ሀገራችን ሰማይ እንደርሳለን። ሀገራችን መንግስተ ሰማይ እንደርሳለን። እሺ ብለው እንደታዘዙ ከሰማይ መና እንደበሉ የእግዚአብሔርን ስጋውን እንበላለን። እሺ ብለው ከጭንጫ ከአለት ላይ ውሃ እንደጠጡ ወገኖች የከበረውን ደሙን እንጠጣለን። እሺ ብለው እንደታዘዙ ግንብ እንደፈረሳላቸው ኃጢአታችን ይፈርስልናል። የመላኩ የቅዱስ ሚካኤል ምልጃ በረከት ከሁላችንም ጋር ይሁን። በእውነት እልል በሉና እግዚአብሔርን አመስግኑ። የረዳን ያገዘን ቅዱስ ሚካኤል ያሳደገን በዘመናችን ሁሉ ከኛ ጋር የሆነ የክንፉ መዘርጋት ከኛ ጋር የሆነ ጥበቃው ከኛ ጋር የሆነ ጠላትን የጣለልን በረከተ ስጋ በረከተ ነፍስን ያደለን መልአኩ ስሙ ለዘላለም የተመሰገነ ይሁን። በእልልታና በምስጋና መስገኑ ገለቴ ገባው ይፋተው የዱንሲሳ ኑራ ደንበይ ጥበቃው ከሁላችን አይለይ። እስኪ ሊረዳኝ መጣ በሉ። እስኪ ቅዱስ ሚካኤል ሊረዳኝ መጣ በሉ። አዎ ስናዝን ሊረዳን የሚመጣው፣ ስንጨነቅ ሊረዳን የሚመጣው፣ ስንጎዳ ሊረዳን የሚመጣው፣ ሊያግዘን የሚመጣው ያ መልአክ ቅዱስ ሚካኤል ነው።
ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። ወስብሐት ለእግዚአብሔር። ለመምህራችን ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማልን።